ሰላም የኢትዮ ጁሪስ አካዳሚ ተማሪዎች እንግዲህ ባለፈው ቻፕተር 3 ፓርት 1 ላይ ብዙ ነገር አይተን ነበረ። እናም ደግሞ ጀምረን ያቆምነው ክላሲፊኬሽን ኦፍ ሎ እያየን አቁመን ነበረ ቪዲዮ እንዳይረዝምብን ብለን። ዛሬ ደግሞ ካቆምንበት እንቀጥላለን። ኮመርሻል ሎ ባለፈው እንግዲህ ሬጉሌት ቢዝነስ ኤንድ ትራንዛክሽን ትሬድ እንደ ኮመርስ ሩል የንግድ ህግ የምንለው ደግሞ ፕራይቬት ሎ እንደሆነ አይተናል። እሱም ደግሞ ምንድነው በሁለት ሰዎች መካከል በሚደረግ ግብይት ወይንም ንግድ ዙሪያ በሚነሱ ጸቦች ወይንም ችግሮች ሊፈታ የሚያስተዳድር ህግ እንደሆነ ባለፈው አይተናል። እናም ደግሞ አሁን ኢንተርናሽናል ሎ አለ። ኢንተርናሽናል ሎ እና ናሽናል ሎ አለ አይደል? ኢንተርናሽናል ሎ የምንለው ሩልስ ጎቨርኒንግ ሪሌሽን ቢትዊን ሶቨሬን ስቴት። ይሄ የምንለው ኢንተርናሽናል ያስታውቃል አይደል? አማርኛው ሀገር አቀፍ ሙሉ ማለት ነው። ይሄ ማለት ሁለት ስቴቶች አሉ። ሶቨሬን የራሳቸው የሆነ ሉዓላዊነት ያላቸው ሁለት ሀገራቶች አሉ። እነዚህ ሀገራቶች ሬጉሌት የሚደረጉበት ነው። ተርም ኢንትሮዱስ ባይ ጀርሚ ቤንታም ነው እንደዚህ ብሎ የሚያስቀምጠው ሶርስ ኦፍ ኢንተርናሽናል ሎ። ስለዚህ ኢንተርናሽናል ሎ ከየት ይመጣል? አሁን ከትሪቲ ሊመጣ ይችላል። ከስተመሪ እንደ ኢንተርናሽናል ሎ ጀነራል ፕሪንሲፕል ኦፍ ሎ ጁዲሻል ዲሲዥን ኤንድ ራይቲንግ። አሁን ኢንተርናሽናል ሎ ከየት ነው የሚመጣው ካለን ከሁለቱ ሀገራቶች ስምምነት። አሁን ለምሳሌ ኢትዮጵያና አሜሪካ ከተስማሙ ለዚህ ነገር እንደዚህ ይሁን፣ እኔ እንደዚህ እሰጣለሁ፣ አንቺ እንደዚህ ትስጪ። በቃ ሁለት ሀገራቶች ኢትዮጵያ እንግዲህ በሴት ነው አብዛኛው ጊዜ የምትጠራ። አሜሪካ እንደዚህ ካለ በኋላ ኢትዮጵያ ደግሞ ይሄን ይሰጣል፣ ይዋዋላሉ። ይሄን ፌል ካደረግ እንደዚህ ኢንተርናሽናል ሎ የምንለው ከዚህ ነው፣ ይሄ ነው ማለት ነው። ኦፊኒየም ዲፊኒሽን ስለ ኢንተርናሽናል ሎ ኦፊኒየም የሚባል ሰው የሰጠው ዲፊኒሽን አለ። ኢንተርናሽናል ሎ ማለት ሩል ባይንዲንግ ስቴት ኢን ዜር ሪሌሽን። ህግ የምንለው ነገር ሁለቱ ሀገራቶች ባይንድ የሚደረጉበት በሁለታቸው ሪሌሽን ምክንያት የሚፈጠር ምንድነው ሩል ነው ብሎ ያስቀምጣል ማለት ነው። እሺ ዲቤቶች አሉ በኢንተርናሽናል ሎ። ኢንተርናሽናል ሎ ላይ ብዙ ሰው አይስማማበትም። ብዙ ስኮላሮች ምን ይላሉ? ሳም ስኮላር ሴይ ኢት ኢዝ ኖት ሪል ሎ፣ ይህ ህግ አይደለም ይላሉ። ለምን ካላችሁ ቢኮዝ ኖ ግሎባል ሶቨሬን አውቶሪቲ። ምክንያቱም ዓለም ውስጥ አሁን ሶቨሬን የሆነ አንድ አውቶሪቲ የለም። አሁን ኢትዮጵያን ካየን ኢትዮጵያ ሶቨሬን የሆነ አውቶሪቲ አለ። አሁን ለምሳሌ በአሁኑ ጊዜ ላይ ብልጽግና እየመራ ነው አይደል ያለው? ኢትዮጵያን እየመራ በዚህ እየመራ ባለበት ጊዜ እነሱ ሶቨሬን የሆነ አውቶሪቲ ናቸው። እነሱ ደግሞ በሚመሩበት ፓርላማ አለ። ፓርላማ ነው ህግ የሚያወጣው አይደል? እነሱ ሶቨሬን አካሎች ናቸው። እንደዛ ዓለምን የሚገዛ አንድ ሶቨሬን የሆነ አካል የለም። ለምን እንደዛ ያሉት? ህግ የምንለው ከዚህ በፊትም አይተናል አይደል? ፖዚቲቪስቶች ምን እንደብሉ ህግ የምንለው አንድ ሶቨሬን አውቶሪቲ ያለው አካል የሚያወጣው ነው። ከምን ጋር? ከቅጣት ጋር ብለን አይተን ነበር። ሎ ኢዝ አ ኮማንድ ኦፍ ሶቨሬን አውቶሪቲ ባክድ ባይ ሳንክሽን ብለን አይተን ነበር። እሱ ነው የሚያስቀምጠው ማለት ነው። ኦስቲን ምን ይላል? ሎ መስት ቢ ኮማንድ ኦፍ ሶቨሬን ኦፍ አውቶሪቲ። ህግ የምንለው የግድ ሶቨሬን አውቶሪቲ ማውጣት አለበት። ይሄን የኦስቲንን ቲዮሪ ቀጣሚት ላይ በደንብ ጁሪስፕሩደንስ ላይ ትማራላችሁ። በጣም ሰፊ ነው። ፖዚቲቪስት አንድ ቻፕተር አለው በራሱ። ኢንተርናሽናል ሎ ላክስ አውቶሪቲ። ምክንያቱም ኢንተርናሽናል ሎ ደግሞ የለም አውቶሪቲ፣ አንድ የሚመራ አካል የለም። ስለዚህ አንድ የማያወጣ ህግ አካል በሌለበት ደግሞ ኢንተርናሽናል ሎ አለ ማለት አንችልም ነው። ሰፖርት ፎር ኢንተርናሽናል ሎ ደግሞ የሚደግፍ ሀሳብ አለ። ኢቭን ኢፍ ኢት ኢዝ ስቲል ሎ፣ ኢቭን ኢፍ ዊክ ኢት ኢዝ ስቲል ሎ፣ ስቴት ፎሎ ኢት ፎር ግሎባል ኦርደር። ምክንያቱም ደካማ ቢሆንም እንደዚህ አይነት ክፍተቶች ሶቨሬን የሆነ አውቶሪቲ ባይኖርም ደካማ ቢሆንም እንኳን ስቴቶች ደግሞ ግሎባል የሆነ ኦርደር ለመጠበቅ ያኛውን ያለውን ህግ ራሱ ይጠቀሙበታል ወይንም ደግሞ ፎሎ ያደርጋሉ ይላሉ። ሊሚቴሽን ፎር ኢንተርናሽናል ሎ። ሊሚቴሽኑ ምንድን ነው? ኖ ሴንትራል ኢንፎርስመንት አውቶሪቲ። አሁን ያወራሁት ነው። አንሰርቲኒቲ ኤንድ ላክ ኦፍ ኮዲፊኬሽን። ምክንያቱም ዓለማቶች በሙሉ ጽፈው ኮዲፋይ አድርገው ያስቀመጡት ሩል የለም። እንደዚህ ለዚህ ነገር ይሄን እንጠቀማለን ተብሎ ጀርመን እና ጣሊያን ሲጣሉ ይሄ ነገር ለመፍታት እንደዚህ ተብሎ የተቀመጠ ላክ ኦፍ ኮዲፊኬሽን የተቀመጠ ሩል የለም። ስለዚህ ኢንተርናሽናል ሎ አለ ለማለት ይከብዳል። ዲፔንድ ኦን ዘ ቮለንተሪ ኮምፕላያንስ። ምክንያቱም በፈቃደኝነት አንድ ሶቨሬን የሆነች ሀገር ከተቀበለች እንጂ ማንም የሚያስገድዳት የለም እንደማለት ነው። ኢምፖርታንስ ኦፍ ኢንተርናሽናል ሎ። ኢንተርናሽናል ሎ ደግሞ ቢኖር ጥቅሙ ምንድን ነው? ፕሮቴክት ሁማን ራይትን ሬጉሌት ዋር። ጦርነት በሚኖርበት ጊዜ ጦርነት እንደ አሁን አሜሪካ ኢራን አሁን እየተጣሉ ነው ያለ ለሁለት። አሁን ሀይ የምላቸው ሰው የለም። ተው በዚህ የምላቸው አንድም ሰው የለም። ምክንያቱም ተጣልተው ተደባድበው መሳሪያቸውን ከጨረሱ በኋላ ከተማቸው አመድ ከሆነች በኋላ በራሳቸው ያቆማሉ እንጂ የለም። ነገር ግን ቢኖር ምንድነው? ሬጉሌት ዋር
promote international trade, protect the environment. This is the importance of international law. So public law, ፐብሊክ ኢንተርናሽናል ሎ ፐብሊክ ኢንተርናሽናል ሎ ደግሞ ምንድን ነው? ፐብሊክ ኢንተርናሽናል ሎ የሚለው ጎቨርን ሪሌሽን ቢትዊን ስቴት። ይህም ማለት ፐብሊክ ኢንተርናሽናል ሎ ስንል ሁለት ስቴቶች አሉ፣ አሜሪካና ኢትዮጵያ አሉ። እነዚህ አሜሪካና ኢትዮጵያ ስምምነት ካላቸው እነዚህ ሁለት ሀገራቶች ምን ነው የሚጠቀሙት? ህግ ፐብሊክ ኢንተርናሽናል ሎ። በዚህ ሎ ነው ሬጉሌት የሚደረጉት። ለምሳሌ ዲፕሎማሲ፣ የኢትዮጵያ ዲፕሎማቶች አሜሪካ ውስጥ አሉ፣ የአሜሪካ ደግሞ ኢትዮጵያ ውስጥ አሉ። ስለዚህ እነዚህ አሁን በምንድን ነው የሚተዳደሩት? በፐብሊክ ኢንተርናሽናል ትሬቲዎች ሊኖሩ ይችላሉ፣ ስምምነት ቦርደሮች። አሁን የኬንያ እና የኢትዮጵያ ድንበር በሚኖርበት ጊዜ የኢትዮጵያ ናሽናል ሎ አይደለም የምትጠቀሙ ሀገሪቷ ለመፍታት ችግሮች። ፐብሊክ ኢንተርናሽናል ሎ ተረድታችኋል አይደል? ፕራይቬትም አለ። ፕራይቬት ደግሞ የምንለው ፕራይቬት ኢንተርናሽናል ሎ የምንለው ምንድነው? ኦልሶ ኮልድ ኮንፍሊክት ኦፍ ሎ ዲያልስ ዊዝ ዲስፑት ኢንቮልቪንግ ካንትሪስ። አሁን ያኛው ፓብሊክ ሀገር ከሀገር ጋር ነው። ኢትዮጵያ ቅድም ከማን ጋር አልኩኝ? ከኬንያ ጋር ተግባባን አይደል? አሁን ከዛም በኋላ ደግሞ ምንድነው ፕራይቬት ኢንተርናሽናል። አሁን የኢትዮጵያ አበራ የሚባል ሰው አለ። ኬንያዊ ደግሞ ማን እንበለው? ሳሚ የሚባል ሰው አለ እንበል። የኬንያ ሳሚ የሚባል። አሁን እነዚህ ሁለት ሰዎች ከተጋጩ ይሄ አበራ ኢትዮጵያዊ ነው፣ ሳሚ ደግሞ ኬንያዊ ነው። ስለዚህ ሳሚ በኢትዮጵያ ህግ ይተዳደራል ወይ አይተዳደርም? ወይ በማን በኬንያ ይተዳደር አበራ የሚለውን ሁለቱን ነገር ለመፍታት ፕራይቬት ኢንተርናሽናል ነው። በሁለቱ መካከል ያለውን ዲስፑት ለመፍታት ፕራይቬት ኢንተርናሽናል ነው የግለሰብ ነው። ፓብሊክ ሀገር ከሀገር ጋር ነው። ገባቻል ብዬ ተስፋ አደርጋለሁ። ናሽናል ነው ሎው ዊዝን ስፔሲፊክ ካንትሪ። ይሄ በአንድ ሀገር ውስጥ ብቻ የሚሰራ ህግ ነው። ኢንክሉድ ስታቱተሪ፣ እነዚህ ሌጂስላቲቭ፣ አድሚኒስትሬቲቭ እንደ ኬዝ ነው። እነዚህ ከሀገር ውጭ አልፈው ሌላ አይሰሩ። የኢትዮጵያ ለው ቀጥታ የት ብቻ ነው? እነዚህ ስፔሲፊክ በዚህ ብቻ ነው የሚሰራው ማለት ነው። ይሄ ከዚህ ውጭ አልፎ ሊሰራ አይችልም ማለት ነው። ሳብስታንቲቭ ሎ ምን ማለት ነው? ሳብስታንቲቭ እና ፕሮሲጀራል እነዚህ ሁለቱ አንድ ጋር ናቸው። ዲፋይን ሌጋል ራይት ኤንድ ኦብሊጌሽን። ይሄ ሳብስታንቲቭ ሎ የምንለው ለምሳሌ ሲቪል ኮድ አለ፣ ሲቪል ኮድ፣ ክሪሚናል ኮድ ተቀምጧል። ወንጀል ለምሳሌ ሌብነት፣ ተፍት፣ ሌብነት እንደዚህ ነው፣ ስለዚህ መስረቅ የለብን ብሎ ያስቀምጣል ቀጥታ ማለት ነው። ኮንትራት ላይ ኮንትራት የምንለው ነገር ሁለት ሰዎች የሚገቡት ምንድነው? ዊል ነው ብሎ ያስቀምጣል ኮንትራት ላይ። ፕሮፐርቲ ሎ ደግሞ የሚንቀሳቀስና የማይንቀሳቀስ ንብረቶች አሉ። ስለዚህ የውጭ ሀገር ዜጋ የማይንቀሳቀሰውን ንብረት በራሱ ከመንግስት እውቅና ውጪ ክሬት ማድረግ አይችልም የሚለው ነገር ጽፎ ብቻ ነው የሚያስቀምጠው። ሳብስታንቲቭ ሎ ተጽፎ ብቻ ዲፋይን ይደረጋል። ራይት እና ኦብሊጌሽኑ ዲፋይን ይደረጋል። ፕሮሲጀራል ደግሞ ምንድነው እንበል? ፕሮሲጀራል ፕሮቫይድ ስቴፕ ኢንፎርስ ዘ ራይት። አሁን ሳብስታንቲቭ ላይ ሌብነት፣ ተፍት ምንድነው ተብሎ ተጽፏል? ወንጀል ነው ተብሎ ተቀምጧል። ይሄ የሰረቀ ሰው ደግሞ 5 ዓመት ይቀጣል ተብሎ ተቀምጧል። 5 ዓመት ይቀጣል ተብሎ ተቀምጧል። ተጽፎ ነው የተቀመጠው ሳብስታንቲቭ ላይ ማለት ነው። እዚህ ተቀምጧል እንደዚህ። ፕሮሲጀራል ላይ ደግሞ ስቴፕ ነው። ይሄ 5 ዓመት ይቀጣል የተባለው ተጽፎ የተቀመጠው ወንጀል እንዴት ነው ታዲያ ኢንፎርስ የሚደረገው ነው? ኢንክሉድ ኮርት ፕሮሲጀር ኤንድ ኤቪደንስ ኦፍ ሩል። አሁን ማስረጃዎች ይቀርባሉ። ኮርት ፕሮሲጀር ያደርግና 5 ዓመት ይሄ ተጽፎ የተቀመጠው ሳብስታንቲቭ ላይ ተጽፎ የተቀመጠው ነገር ምን ይደረጋል? ወደ ውሳኔ ይደርሳል ማለት ነው። ተግባባን አይደለ? ሳብስታንቲቭ ተጽፎ ዲፋይን ራይት እና ኦብሊጌሽን ዲፋይን ተደርጎ ይቀመጣል መጽሐፉ ላይ። ፕሮሲጀር ደግሞ ፖሊስ ደግሞ አኪዩዝድ ፐርሰኑን ኢንቨስቲጌት ያደርጋል፣ ይጠይቃል፣ ኤቪደንስ ያመጣል፣ ከዛ ኮርት ላይ ይሄዳል። እንደዚህ የፕሮሲጀር ራሱ እኮ ያስታውቅ ሂደት ነው። ህጉ ተፈጻሚነት እንደሆነ ሂደት ማለት ነው። ኤቪደንስ ሎ ደግሞ ማስረጃ ሬጉሌት አድሚሲቢሊቲ ኦፍ ኤቪደንስ። አሁን ለምሳሌ በፍርድ ቤት ውስጥ የሚቀርበው ማስረጃ የሚወስነው ልክ ነው ይሄ ማስረጃ ወይስ አይደለም የሚለው ነገር የሚወስነው ነው ኤቪደንስ ነው። ዲተርማይን ሪሌቫንስ ኤንድ ዌይት ኦፍ ፕሩፍ። ይሄውን ዲተርማይን ኤቪደንስ ነው በማስረጃው ሪሌቫንስ እና ዌይት ኦፍ ፕሩፍ በቀረበው ማስረጃ ልክ ነው አይደለም በሚለው ነው ምን ሬጉሌት የሚያደርገው። ምክንያቱም ማስረጃ ከመሬት ዝም ብሎ መጥተው ሰዎች ያመጣሉ፣ ሐሰተኛ ማስረጃዎችን ያመጣሉ ፍርድ ቤት ላይ። ለዛ ደግሞ ኤቪደንስ ነው ምን ያደርጋል? ዌይት ኦፍ ፕሩፉ ሪሌቫንሱ ከወንጀሉ ጋር እንዴት ነው የሚገናኘው የሚለው ነገር ይሄ ኤቪደንስ ነው ማለት ነው።
ተግባባን። ሲቪል ሎ የሚለው ባለፈው አይተናል። ዲያልስ ዊዝ ዲስፑት ቢትዊን ዘ ኢንዲቪዥዋል። ይሄ የሁለት ሰዎችን ችግር ዲስፑት የሚፈታ ነው ሲቪል ሎ የምንለው። ሲቪል ሎ በታች ላይ እነማን አሉ? ኮንትራክት፣ ፕሮፐርቲ፣ ዲስፑት፣ ፋሚሊ ኬዞች አሉ ሲቪል ሎ። ስለዚህ በእነዚህ መካከል ላይ የሚፈጠሩ ኬዞችን ሲቪል ሎ ይፈታቸዋል ማለት ነው። እነዚህ ኮንትራክት፣ ፕሮፐርቲ የምንለው የንብረት ህግ፣ ኮንትራት፣ የውል ህግ፣ ዲስፑት፣ ፋሚሊ ኬዝ፣ የተለያዩ አሁን ፋሚሊ አሉ። እነዚህ ሁሉ የምትማራቸው ናቸው። የራሳቸውን ኮርስ አላቸው። ክሪሚናል ሎ ደግሞ ምንድነው ነው? ክሪሚናል ዲያልስ ዊዝ ክራይም አጌንስት ዘ ሶሳይቲ። ክሪሚናል ሎ የምንለው ደግሞ አሁን ወንጀል ይፈጸማል። ወንጀል ሲፈጸም በዚህ ነው የሚታየው። በኢትዮጵያ አሁን የወንጀል ስነ ስርዓት ይጋለ ስቴት ፕሮሲኪዩት ኦፌንደር። ስለዚህ አቃቤ ህጎች አሉ። አቃቤ ህጎች ወንጀለኛው ፖሊስ ካመጣ በኋላ ምን ያደርጋሉ? በፍርድ ቤት ጥሪ ተደርጎ ወንጀሉን አምኖ ከዛም በኋላ ከተቀበለ በኋላ ወይንም ካላመነው ደግሞ በማስረጃ አቃቤ ህጎች በማሳመን በዚህ በክሪሚናል ለው ምን ያደርጋሉ? ያስገቡታል ማለት ነው። ተግባባን። ሲቪል እና ክሪሚናል ለው ልዩነታቸው ምንድነው? ሲቪል ኮምፔንሴሽን ኤንድ ፕራይቬት ዲስፑት። አሁን ሲቪል ለው ላይ አሁን ሁለቱ ሰው ኮንትራት ገባ። ሁለቱ ሰው እኔ ናቲና አንድ ሰው ደግሞ ሳሚ እንበል ኮንትራት ገባን። ኮንትራት ሁለታችን ገብተን እኔ ውል ፈጽማለሁ ብዬ ይሆናል ለሳሚ 2000 ብር ሰጣለሁ ብዬ ለሳሚ 2000 ብር ሰጣለሁ ብዬ ኮንትራት ገባ። ለሳሚ ሳልሰጥ ቀረው። ከዛም በኋላ ሳሚ ደግሞ ኮንትራቱን ስንገባ 2000 ብሩን ቢያገኝ 5000 ብር ማግኘት ይችል ነበር እኔ ቢሰጠው። ከዛም በኋላ እኔ ባልኩት ቀን 2000 ብሩን ሳልሰጥ በመቅረቴ ሳሚ 5000 ብር ከሰረ። ስለዚህ በፍርድ ቤት ሄደው ተካሰስን። ከዛም በኋላ ቢሄድ ለሳሚ እኔ 2000 ብሩን ቢሰጥ 5000 ብር ያገኘ የነበረው መስጠት አለብኝ ማለት። ኮምፔንሴሽን ማለት ካሳ እሱ ነው። ፕራይቬት ዲስፑት ከሲቪል ላይ ኮምፔንሴት ነው የሚያደርገው። ለሱ ካሳ ነው የሚሰጠው። ምክንያቱም ያገኘ የነበረውን ነገር ነው የሚሰጥለት። ክሪሚናል ላይ ደግሞ ፓኒሽመንት እንደ ፓብሊክ ኦርደር። ምክንያቱም ክሪሚናል ላይ ደግሞ ከዛ የምንለየው ፓኒሽ ነው የምንደረገው። በወንጀል ኬስ ስለሆነ እየተያዝነው ቀጥታ ምን እንደረጋለን? እንቀጣለን፣ እስር ቤት እንገባለን። ከዛም በኋላ እስር ቤት ከገባን በኋላ እንታሰራለን ምናምን። ፓብሊክ ኦርደር። አሁን አንድ የገደለ ሰው ቢታሰር ቢያንስ ሰው ነፃነት ያገኛል። ምክንያቱም ሌላ ሰው ይገላል ብሎ ስለሚታሰብ ክሪሚናል እንደዛ ነው ማለት ነው። ስለዚህ ሰመሪ ፓብሊክ እንደ ፕራይቬት አየን፣ ኢንተርናሽናል ናሽናል አየን፣ ሰብስታንቲቭ ፕሮሲጀራል አየን፣ ሲቪል እንደ ክሪሚናል ነው አየን ማለት ነው። ስለዚህ ቪዲዮ ስላያችሁ አመሰግናለሁ። ላይክ the video, subscribe for more long lesson, share with your classmate. Thank you. ወዳችኋለሁ። እንግዲህ ቪዲዮን እንግዲህ ላይክ ሰብስክራይብ አድርጉ አላችሁ። እንግዲህ ተማሪዎች ነን እንደጋገፍ። በቃ ወዳችኋለሁ።